እድሉን አገኝተው እግሮት ይህችን ከተማ ከረገጠ በሶስት ነገሮች ይደነግጣሉ። መጀመሪያ አይኖት ሐጫ በረዶ መስለው ሙሉ ከተማዋ ላይ በፈሰሱ በነጭ ቀለም በተንቆጠቆጡ የእብነበረድ ውቅያኖሶች ላይ ያርፋል። ይህ አኒሜሽን ፊልም ከመሰሉት ተሳስተዋል። ወደፊት የሚገነባ ከተማ የስሪዲ ምስልም አይደለም። አብዛኛው ዓለም በስም የማያውቃት፣ ቪዛ በቀላሉ የማይገኝባት፣ ቱሪስቶች የማይታዩባት የምድራችን ድብቅ ከተማ ናት። እዚህ አይኖት የሚያርፍበት ነገር ሁሉ ነጭ ነው። ከተማዋ ለነጭ ቀለም ያላት ፍቅር ዓለማችን ላይ ከፍተኛ የነጭ እብነበረድ ክምችት ያለባት ከተማ ተብላ ስሟ በጊነስ የድንቃድንቅ መዝገብ ላይ እንዲሰፍር ምክንያት ሆኗታል። የነጭ ቀለም ፍቅሯ ግን በግንባታዎቿ ብቻ አይወሰንም። በየመንገዱ ሽውልም ሲሉ የሚመለከቷቸው መኪኖች ሳይቀሩ ነጭ ቀለም ነው ያላቸው። ሁለተኛው አግራሞት ውስጥ የሚከቱት እዚህ የሚያዩት ነገር በሙሉ ግዙፍ መሆኑ ነው። እያንዳንዱ ግንባታ፣ እያንዳንዱ አደባባይ የዓለምን ሪከርድ ለመስበር የከተማዋንም ስም በዓለም የድንቃድንቅ መዝገቦች ለማስፈር ሆን ተብሎ የተሰራ ይመስላል። ከሁሉም በላይ የሚያስደነግጡት ሶስተኛው እውነት ነው። በከተማዋ ከጠዋት እስከ ማታ እግሮት እስኪዝል ቢዞሩ ምንም አይነት ሰው አያዩም። ይህ የምርም ያስደነግጣል። በማያውቁት ከተማ ጎዳና ላይ ብቻውን ወክ ማድረግ ሙሉ ከተማ ዘግቶ እንደመጎብኘት፣ ሰው በሌለበት ዓለም እንደመኖር አይነት የብቸኝነት ስሜት ውስጥ ይከታል። እጅግ ሰፋፊ አደባባዮች፣ አይን የማይደርስባቸው ረጃጅም ጎዳናዎች፣ ግዙፍ ሕንፃዎች፣ የሚያብረቀርቁ ሞሎችና የመዝናኛ ስፍራዎች የፈሰሱባት ሁሉ ቅንጡ፣ ሁሉ ዘመናዊ፣ ሁሉ ትልቅ የሆነባት ከተማ ለምን ሰው የላትም? ካሉስ ለምን አናያቸውም? አሁን የምንገኘው ብዙዎቻችን በስም እንኳን ለይተን በማናውቃት የአንዲት ምስጢራዊት አገር ዋና ከተማ ነው። አሽጋባት ትባላለች። ማን አልካት አሉኝ? አሽጋባት። ይህንን ስም ካላወቁት ብቻውን አይደሉም። እንኳንና አሽጋባት የአካባቢው ሀገራት ራሳቸው ለብዙዎቻችን ግራ አጋቢ ናቸው። አምስቱን የስታን ሀገራት አወቋቸው? ካዛኪስታን፣ ኪርጊስታን፣ ታጂኪስታን፣ ኡዝቤኪስታን፣ ቱርክሜኒስታን። የአባት ስም ይመስል ያለ ስታን አንጠራም ካሉት በስም ከሚመሳሰሉት አምስቱ አገራት በአንዷን የምንገኘው። ይህችን አገር ግን ከዛሬ በኋላ በፍጹም አይረሷትም። ምክንያት የሚያዩ የሚሰሙት ሁሉ ተአምር የሆነባት ቱርክሜኒስታን የምንገኘው። ስሟ እንዳይጠፋዎት ቱርክ የሚለውን ጫፍ ያዙ።